የራበው ማነው የራበው ማነው ፓስታ ፉርኖ ከማኪ ጋር ሃይ እንዴት ናችሁልኝ? ዛሬ ቆንጆ የሆነ የሚጣፍጥ ፓስታ ፉርኖ አብረን እንሰራለን። በትንሽ ግብአቶች ማለት ነው አብረን እንሰራው። የሚያስፈልገን ፓስታ፣ ሳልሳ፣ የቲማቲም ድልህ፣ ሮዝመሪን ቅጠል፣ 2 እንቁላል እንዲሁም ፉርኖ ዱቄት ሩብ እና ነጭ ሽንኩርትና ዝንጅብል። ያው እንደተለመደው ቲማቲም እና ሽንኩርት የግድ ይኖረናል። ዘይት እና ጨው አብረን ቹይን። በመጀመሪያ እንደተለመደው ሽንኩርታችንን ቆንጆ አድርገን በትንሹ ሰንጠቅ አድርገን ድቅቅ አድርገን የምንከትፍ ይሆናል። ምክንያቱም ስልሳችን ላይ ወይንም ቁሌታችን ላይ ፈቶን እንዳይታይብን። ስለዚህ በዚህ ባለ መልኩ ቆንጆ አድርገን ከትፈናል። ሽንኩርታችንን አያችሁት እንዴት ቆንጆ አድርገን እንደከተፍነው። በቀጣይ ወደ ቲማቲማችን ምንሄድ ይሆናል። ቲማቲማችንን እንደዛው ቆንጆ አድርገን አድቅቀን እንከትፋለን። በትንሹ ሰንጠቅ እናደርግና እንከትፋለን ማለት ነው። ቲማቲማችን እንኳን ብዙም እንትን አይለንም፣ ምክንያቱም ያው በእሳት ሲነካው ስለሚበስል። ስለዚህ ቲማቲማችንን በዚህ ባለ መልኩ አዘጋጀን ማለት ነው። ያያችሁት ቲማቲማችን በዚህ ባለ መልኩ ተዘጋጀ። ቀጣይ ያጋልነው መጥበሻችን ላይ ሽንኩርታችንን እንጨምራለን። ያጋልነው መጥበሻችን ላይ ሽንኩርታችንን ወይንም አድቀቀን የከተፍነውን ሽንኩርታችንን የምንጨምር ይሆናል። ከዛ በዚህ ባለ መልኩ እናማስለዋለን። ሽንኩርታችን በዚህ ባለ መልኩ እየተቁላላ ነው፣ ከዘይቱ ጋር እየተብላላ ነው። ሽንኩርታችን በደንብ ከበሰለ በኋላ ከዘይታችን ጋር ቲማቲማችንን እናስገባለን። ቲማቲም ያው በዛ ያለ ነው የምንጠቀመው ስልስ ስለሆነ ማለት ነው። ለፓስታ ፉርኖም ስለሆነ ለፓስታው በደንብ እንዲዳረስልን ወይንም ቁሌቱ እንዲበዛልን ቲማቲማችንን ማብዛት ግድ ይለናል። ስለዚህ በዚህ ባለ መልኩ እንዲበስል ከደን አድርገን እንተውና ወደ ነጭ ሽንኩርታችን እንገባለን። ነጭ ሽንኩርቶቻችንን ደቀቅ አድርገን ከትፈን በዚህ ባለ መልኩ ድቅቅ አድርገን እንከትፍና ዝንጅብላችንንም እንደዛው አድቅቀን እንከትፍና ከላዩ ላይ ጫው ካደረግን በኋላ እንደዚህ አድቅቀን እንቀጠቅጠዋለን ወይንም ለማድቀቅ እንሞክራለን ማለት ነው፣ ፈጦ እንዳይታይብን። በቀጣይ እንደዚህ ሮዝመሪያችንን የኔ ደረቅ ሮዝመሪን ነው እና ውሃ ውስጥ ዘፍዝፌው ነው ትንሽ ረጠብ እንዲልልኝ አድርጌ ነው። ስለዚህ በዚህ ባለ መልኩ አድቅቄ ከትፌ ከነጭ ሽንኩርቴ ጋር አረግኩት። እዚህ ጋር ቁሌታችን ጥሩ እየሄደልን ነው። አያችሁት እየበሰለ ነው። ሽንኩርታችንም ቲማቲማችንም ቆንጆ ሆነው እየበሰሉልኝ ነው። ስለዚህ አያችሁ የድስቴን እየከፈትኩ እየዘጋው ለእናንተ ለማሳየት በደንብ እያበሰልኩኝ ያለሁት። ቁሌታችንን እስከሚበስል ድረስ በደንብ ማቁላላት አለብን። በደንብ ከተቁላላልን በኋላ የቲማቲም ድልሃችንን ወይንም ሳልሳችንን እንጨምራለን ከላዩ ላይ ማለት ነው። ከላዩ ላይ በዚህ ባለ መልኩ ሳልሳችንን ከጨመርን በኋላ አብረን እንቀላቅለዋለን፣ እናዋህደዋለን። ቆንጆ አድርገን አብረን እናዋህደዋለን። አያችሁት ምን አይነት ከለሩ እንደሚቀየር ቆንጆ ሆኖልናል። ስለዚህ አሁን አብሮ ከቲማቲም ድልሁ ጋር እንዲቁላላ እናደርገዋለን። አያችሁ ከቲማቲም ድልሃችን ጋር በደንብ ተቁላልቶ ከለሩ ያማረ ሆነ፣ ቆንጆ ሆነ። ስለዚህ በላዩ ላይ ነጭ ሽንኩርታችንን እና ሮዝመሪያችንን እንጨምራለን። ጥሩ ቴስት ይሰጥልናል፣ በጣም ያጣፍጥልናል። ሮዝመሪን ባለፈው ዕለት በመኮሮኒ በምንሰራ ጊዜ ነግሬያችኋለሁ ምን ያህል ቴስቱን እንደሚያጣፍጥልን የስልሳችንን። በመቀጠል ጨዋችንን ጨምረን አብረን እናቁላላዋለን። ጨዋችንን እንዲይዝልን አያችሁት ቆንጆ ሆኖ ስልሳችንን በዚህ ባለ መልኩ አጠናቀናል ማለት ነው። በመቀጠል ወደ ውሃችን እንሄዳለን። ውሃችንን እንጥዳለን። ውሃችንን ስንጥድ ዘይትና ጨው እናደርጋለን። በጎን እንቁላላችንን 2ቱን እንቁላል እንመታለን። ከዛ ድስታችን ላይ ዘይት ትንሽ እናደርግና ፉርኖ ዱቄታችንን እናደርጋለን። ውሃ ጠብ እያደረግን የክሬም አይነት መልክ እንዲይዝልን ነው የምንፈልገው ፉርኖ ዱቄታችን። ስለዚህ ጠብ እያደረግን ከፉርኖ ዱቄታችን ጋር እንዳይጓጉልብን በደንብ አድርገን አማስለን እንደ ክሬም አይነት
ቴክስቸር ሲኖረው እንተወዋለን ማለት ነው። እዚህ ጋር እንቁላላችንን 2 ፍሬ እንቁላል በቂያችን ነው፣ ከበቂ በላይ ነው። ስለዚህ እንቁላላችንን በዚህ ባለ መልኩ መተነው አዘጋጀን ማለት ነው። እዚህ ጋር ውሃችን ፈላ። ፓስታችንን እንደፈለጋችሁ መጨመር ትችላላችሁ። እኔ እንዲቀላኝ ብዬ ነው ለድስቴ ትንሽ አነስ ስለምትል ለ2 ሰንጥቄ የጨመርኩት። ፓስታችንን እንዲህ ባለ መልኩ ከጨመርን በኋላ ያው ሁሉም ውሃ ውስጥ እንዲገባ ለማድረግ እየሞከርኩ ነው። እዚህ ጋር ፓስታችን 7 ደቂቃ ብቻ ነው ያስፈለገኝ። በ7 ደቂቃ ውስጥ በስሎልኛል ፓስታዬ ቆንጆ ሆኖ። ስለዚህ አጠለልኩና ውሃውን አመጣሁት። እዚህ ጋር ፓስታችን ያጠለልነውን ከስልሳችን ጋር እዛው ድስት ውስጥ እንቀላቅለዋለን። ምክንያቱም ሁሉም ፓስታ የስልሱ ሊዳረስ ይገባል። ስልሱ ፓስታውን ወይንም ፓስታውና ስልሱ በደንብ ካልተቀላቀሉ ጥሩ ጣዕም ላይ ሰጡን ይችላል። ወይንም ባዶ ፓስታ ልናገኝ እንችላለን። ፓስታ ፉርኖ ውስጥ አንዴ ስልስ አንዴ ፓስታ የተቀቀለ ለብቻ እያደረግን የምንሄድ ከሆነ ጥሩ ቴስት ላይ መጣ ይችላል። ስለዚህ እንዲህ ባለ መልኩ ቆንጆ አድርገን አቀላቀል ነው። ስለዚህ ባትራችን ላይ በመጀመሪያ ዘይት እናደርጋለን እንዳይዝብል። ዘይት በመጠኑ አድርገን ባትራችንን እንለቀልቀዋለን። በቀጣይ ፓስታችን ከስልሱ ጋር ያደባለቅነውን ፓስታ በመጀመሪያ እንጨምራለን። ፓስታችንን በዚህ ባለ መልኩ ባትራውን በያዘው ቅርጽ ምንጨምር ይሆናል። ስለዚህ ፓስታችን ጨምረን ቀጣይ ፉርኖ ዱቄታችንን ወይንም ከውሃው ጋር እንትን ያለውን ፉርኖ ዱቄት እንጨምራለን። በቀጣይ እንቁላላችንን እንጨምራለን። እንዲህ ያደረግን ድልድል ያደረግን ፓስታው ውስጥ እንዲገቡ ያደረግን ይሄንን ስቴፕ መከታተል ማለት ነው። ድጋሚ ፓስታችንን እናደርጋለን። ፓስታችን በዚህ ባለ መልኩ ቆንጆ አድርገን በባትራው ቅርጽ አድርገን እናደርጋለን። ከዛ ድጋሚ ፉርኖ ዱቄታችንን እናደርጋለን። እንደዚህ አድርገን እንደለድለዋለን ከፉርኖ ዱቄታችን ጋር። ቀጣይ እንቁላላችንን እያደረግን እነዚህን 3 ስቴፖች እስከሚያልቁ ድረስ መጨማመር ማለት ነው። ቀላል ነው። 2 ስቴፕ ሄድን። አሁን 3ኛ ስቴፕ የመጨረሻው ስቴፕ ነው። ፓስታችን በዚህ ባለ መልኩ ደለደል ነው ወይንም ቅርጻችንን አስያዝ ነው። በቀጣይ ደግሞ ፉርኖ ዱቄታችንን እናደርጋለን ማለት ነው። ከዛ ቀጣይ ደግሞ ምናችንን እናደርጋለን? እንቁላላችንን እናደርግና እኔ ባትራ የሚችልልኝ አንድ ፓስታ ሙሉ ይቻለልኝ በ3 ሌየር ነው የሰራሁት ማለት ነው። ስለዚህ በዚህ ባለ መልኩ ቆንጆ ሆኖ ተደልድሎ እንቁላላችንንና ፓስታ ፉርኖ ዱቄታችንን አንድ ላይ አደረግ። እዚህ ባለ መልኩ አደረግነው። የተጠቀምኩት ደቂቃ 45 ደቂቃ ነው። በሁለቱም ከላይም ከታች ታድርግ ያለው ይሄን በመሰለ መልኩ ቆንጆ ሆኖ ወጥቶልኛል ማለት ነው። ስለዚህ በቀላሉ በዚህ ባለ መልኩ በትንሽ ግብአቶች እንደዚህ አይነት ፓስታ ፉርኖ መስራት እንችላለን ማለት ነው። ቆንጆ የሚጣፍጥ ፓስታ ፉርኖ መስራት እንችላለን። እዚህ ጋር እያቀረብኩኝ ነው። ስለዚህ ስላይስ አንዱ ወስጄ አያችሁት እንዴት እንደሚያምር ቆንጆ የሆነ ፓስታ ፉርኖ አብረን ሰርተናል። አብራችሁኝ ስለነበራችሁ ቴንኪው።